አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ በአዳዲስ ቪዲዮዎች መጥቻለሁ። የሙከራ ስርጭታችን ኢንሻአላህ እንደቀጠለ ነው። እንግዲህ ሙሉ ለሙሉ የሙከራ ስርጭታችንን ስንጨርስ በአዳዲስ ዜናዎች በአዳዲስ ቪዲዮዎች በሰፊው እንመጣለን። እስከዛ እንደዚህ አይነት ቪዲዮዎችን ይዤላችሁ እመጣለሁ ኢንሻአላህ። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የነገው ቀን የመጀመሪያው ቪዲዮዬ የነገዋ ቀን እንዳታመጣችሁ የሁለት ዓመት ወንጀል እንዲማርላችሁ ከፈለጋችሁ የነገዋ ቀን እንዳታመጣችሁ። የውም ዓረፋ የዓረፋ ቀን የተከበረው ቀን ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ሱያሙ የውም ዓረፋ የዓረፋ ቀን ጾም አሕተሲቡ ዐለላሂ አን ዩከፍረ ሰነተ ለቲ ቀብለሃ ወሰነተ ለቲ በዕደሃ የሚቀጥለው ዓመት ወንጀልና ያለፈው ዓመት ወንጀል እንዲማርልኝ ተስፋ አደርጋለሁ። ሁለት ዓመት ወንጀል የሚቀጥለው ዓመት ያለፈው ዓመት ወንጀል ሙሉ ለሙሉ ይማርላችኋል የዚህች የዓረፋ ቀን ከጾማችሁ። አላህ ሰምቶ ከሚጠቀሙት ያድርገን። ወሰላም። ኢንሻአላህ ሁላችንም እንደምንጾም እርግጠኛ ነኝ። ሁለተኛው ቪዲዮ ዘኪ ሰላክሱ ቪዲዮ እየቀረጸ ያለው ጓደኛ ክርስቲያን ስለሆነ ለእምነትህ ፍትህ መጠየቅ ይሉንታ ያዘ። እኔ የምልህ ልጄ ወይዬ እናቴ አቁመው። ውይ ስራ ላይ ናችሁ እንዴ? አረ ችግር የለውም እናቴ። ምን ነበር? የአክሱም ሙስሊሞች ጉዳይ ከምን ደረሰ? የሰማኸው ነገር አለ? አይ ያለፈውንም ጁማ እንደተከለከሉ ከሰማሁ በኋላ ሌላ ምንም አልሰማሁም። እንግዲህ አላህ ከይሩን ያሰማን። አሚን እናቴ። እንግዲህ አላህ ይድረስላቸው። አላህ ይድረስላቸው ስትል ሰማሁ ልበል? አዎ በትክክል ነው የሰማሽው። ምን ነው እንደዛ ለማለት ቅድሚያ ሰበብ ማድረስ የለብንም? እሱማ አለብን። ታዲያ የታል ያደረስከው? ባለህ ሙያ እንኳን ፍትህ ለአክሱም ብለህ አንድ ቀን ቪዲዮ ሰርተሃል? አልሰራሁም እኮ። ለምን? ቪዲዮ እየቀረጸ ያለው ጓደኛ ክርስቲያን ስለሆነ ለእምነትህ ፍትህ መጠየቅ ይሉንታ ያዘ። እንደኔ አይነት ለእምነታቸው ግዴለሽና ይሉንታዊነት የሚይዛቸው ሰዎች እስካለን ድረስ ፍትህ እንዴት ብሎ ይምጣ? ትክክለኛ ሐሳብ ነው። ይሉንታ ያጠቃናል እና እንደዚህ ነገር መቆም አለበት። ወደ ቀጣዩ ቪዲዮ ሳልፍላችሁ ኢብኑል ጀራህ ከወለዱ አይቀር እንደዚች አይነት ጀግና መውለድ ነው ዓለም። ቆይ ስለዚህች ልጅ ልንገራችሁ። በሰሞኑን እጅግ መነጋገሪያ የሆነች ዓለም ላይ እጅግ ብዙ ሰዎች እያሞካሿት ያለች ጀግና ሙስሊም እህታችን ነች። ቪዲዮውን ስሙት። ማስደሰት ከፈለጋችሁ ኡድህያ እናቀርባለን። በየአመቱ የቀረን አንድ ቀን ነው። ለአንድ ቤተሰብ የሚያስፈልገው 6000 ብር ነው። የ1000 ብሩን ቻሌንጅ አለን። ከዛ በታችን መሳተፍ ይቻላል። መደወል ከፈለጋችሁ ፕሮፋይል ስር ያለውን ስልክ ተጠቀሙና ደውሉ። ኢንሻአላሁ ተዓላ ኮራ ትባላለች። እዚህ ቲክቶክ ላይ ወደ 363,000 አካባቢ ተከታይ አላት። በንጽጽር ዘርፉ ላይ በጣም ማቹርድ የሆነች ጥልቅ የሆነ እውቀት ያላት፣ ሰሞኑን ደግሞ ዓለም ሁሉ ስለሷ እየተናገረ ነው። ክርስቲያኑ ሙስሊሙም ሁሉም ማለት ነው። ለምን? አንደኛ ስነ ምግባሯ ኢትዮጵያ አይደለችም። የክርስቲያን እምነት ተከታዮችን መድረክ ላይ አቅርባ ፕሮግራሙ በዩቲዩብ የሚተላለፍ ነው። ስለ ስቅለት፣ ስለ ኢየሱስ አምላክነት እንዲሁም ደግሞ ስለ መጽሐፍ ቅዱስ መበረዝና አለመበረዝ፣ ስለ ሴቶች እኩልነት በእነዚህ ነጥቦች ላይ ጥልቅ የሆነ ዲቤት አድርጋ በደንብ አስተምራ ነው የሸኘቻቸው። የሚገርም እውቀት፣ የሚገርም እርጋታ፣ የሚገርም ስነ ምግባር። በቃ ዲንን ማስተማር በዚህ መንገድ እንደሆነ በደንብ አሳይታለች። በዛ ወገን ያሉትም የክርስቲያን ጀግና ሴቶች በጣም ስነ ምግባራቸው ደስ የሚል ብቻ ውይይት ማለት ይሄ ነው። እርጋታ እንደዛ ስትቃጠል በጣም ፈጣን ነች ስታወራ። በጣም መነጋገሪያ የሆነች ጀግና ነች። ስትናገር ራሱ ደቂቃዋን ለመጠቀም በጣም እየፈጠነችና እንዴት ጭንቅላቷን እንደምትጠቀም ቪዲዮውን ያላያችሁ ሰዎች የሷ ቪዲዮ ሲመጣላችሁ እዩት። እስልምና ማለት ይሄ ነው። በራሴ ቲክቶክ አካውንት በቃ እስልምና ማለት ይሄ ነው። እነማን እንደሆኑ ልንገራችሁ። ዓለም ላይ ትልቅ ቦታ የሚሰጣቸው ተጽዕኖ ፈጣሪዎች፣ በርካታ የሀገር መሪዎች፣ በግዛታቸው ላይ የከበሩ ባለጸጎች፣ እንዲሁም ምስኪን ገበሬዎችና ነጋዴዎች፣ ንብረት ያላቸው ንብረታቸውን ሽጠው፣ መሬት ያላቸው ቤት መሬታቸውን ሽጠው፣ በጉልበታቸው የሚተዳደሩት ገንዘባቸውን አጠራቅመው ከዓለም አራቱም አቅጣጫ ሁሉም ሰው እኩል ወደ ሆነበት፣ ሁሉም ሰው እኩል ወደሚስተናገድበት፣ ሁሉም ሰው ተመሳሳይ ልብስ፣ ሁሉም ሰው የአላህን ስም በጋራ ወደሚጠራበት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ ለሐጅ ተሰባስበዋል። በሀገሩ ላይ የከበረው፣ በሀገሩ ላይ የተገፋው፣ ባለሀብቱም ድሃውም ሁሉም ሰው እዚህ ቦታ ላይ እኩል ይስተናገዳል። ሁሉም ሰው እዚህ ቦታ ላይ
አንድ ነው፣ ለአላህ ይተናነሳል። ታዲያ ሙስሊም ማለት ይሄ ነው። ሙስሊም ሆናችሁ በሙሉ ኮሜንቱን በተክቢራ ይህን ቪዲዮ ሁሉም ጋር ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። ሙስሊም በመሆኑ የሚኮራ እንዴት አያችሁት ቪዲዮ? ወደ ቀጣይ ቪዲዮ ሁጃጆች አይደሉም ብዬ ተስፋ አይደሉም። ርቅስ ኧረ በህይወት ላይ መቀለድ እንዴ! ምን አይነት እብደት ነው? ጭራሽ ውስጥ ያሉት ባሱ እኮ ከሹፌሩ በለውን ሚሉ ነው የሚመስሉት፣ ኢትዮጵያውያን ነው የሚመስሉት እኮ። ኧረ ጩኸት! በጣም ተጠጋግተው እኮ በፍጥነት እየነዱ ነው። ፉክክር ብዙ አደጋ የሚፈጥረው እንደዚህ በፉክክር ነው። የመጨረሻ ቪዲዮዬ የዛሬው የታደለው ሁጃጅ ኢና ሊላሂ ወኢና ኢለይሂ ራጂኡን። ምንኛ ያማረ መጨረሻ ነው! ምንኛስ መታደል ነው! እኚህ የምትመለከቷቸው አባት ሱዳናዊ ሁጃጅ ለዓመታት በልባቸው ያሰቡትን ህልም ለማሳካት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ወደ ቅድስት ከተማ መካ የተጓዙ መንገደኛ፣ ነገር ግን መጨረሻቸው ከሁሉም ሰዎች በተሻለው ቦታ በተቀደሰው ቦታ ከአላህ ቤት አጠገብ ነበረ። ልቡ ለበይክ አላሁመ ለበይክ እያለ ከአላህ ጋር የተገናኘው። ሱብሃንአላህ! ከዚህ በላይ መታደል አለ ወይ? ሙስሊሞች አላህ እንዲያዝንላቸው ዱዓ አድርጉላቸው። ኢንሻአላህ የዛሬ ቪዲዮዎቻችን ይህን ይመስላሉ። በሰፊው መምጣት እስከምንጀምር የራሳችንን ዜናዎችን በዚህ መናገር እስክንጀምር በርካታ ትንታኔዎችን ማቅረብ እስክንጀምር እንደዚህ ቪዲዮዎችን እያመጣን የሙከራ ስርጭታችን ይቀጥላል። ኢንሻአላህ የወደዳችሁ ሰብስክራይብ፣ ኮሜንት፣ ላይክ እያደረጋችሁ አበረታቱን። ሰላም አለይኩም ወራህመቱላሂ ወበረካቱ።